አበቃለት። አደይ ዳይመንድ ዶክተር በሩጫ ገጠር ገቡ። ከባድ ችግር ገጠማቸው። አደይና ዶክተር እንዲሁም ዳይመንድ ገጠር ከገቡ በኋላ ያላሰቡት ነገር ገጠማቸው። ዶክተርንና ዳይመንድን አግተው አደይን ወሰዷት። አደይን ዲቭን የምትወጂውና የምታፈቅሪው ከሆነ እኛ የምንልሽን ሁላ ታደርጊያለሽ ብለው የአደይ የድሮ ፍቅረኛ አደይን አሰቃያት። አንተ ቆይ ምንድን ነው የምትፈልገው ከኔ ብላ ስትለው ትሰምኛለሽ፣ ካንቺ የምፈልገው አንድና አንዴ የኔ ብቻ እንድትሆኝ ነው። የምትይ ከሆነ ወንድምሽን ጨምሮ እነዚህ አፍቃሪ ተብዬ ወይም ደግሞ ውሽሞችሽን እንዲታባረርልኝ እፈልጋለሁ። የምትይ ከሆነ ደግሞ በዚህ በያዝኩት መሳሪያ አራታቸውን ብዬ እጥልልሻለሁ አደይ። ስለዚህ ማሰብና ማስገናዘብ ያለብሽ አሁን ነው ብሎ አላት። በፍጹም ይህንንማ ነገር አታደርገውም እኔ በህይወት እያለሁ ብላ ስትል ምን ነው ሰቀጠጠሽ አይደለም? ትሰሚኛለሽ፣ እኔ ምንም አይመለከተኝም። አንቺ እኮ ክብሬን ማንነቴን ዝቅ አድርገሻል። አባትሽ ልታገባህ እየመጣኝ ነው ብለሽ ሁሉን ነገር ከጨረስኩ በኋላ እኔ ላይ አንቺ ማነሽና ነው በፍጹም አትጫዋችብኝም ብሎ በጣም ገገመ። ግን እኮ እኔ አይደለሁም አባዬ ነው እንጂ ብላ ስትል እኔ ምን ይመለከተኛል? ትሰሚኛለሽ፣ አባትሽም ሆነ ሌላ ምንም የሚመለከተኝ ነገር የለም። ግን ደግሞ እኔ በሰፈሬና በተከበርኩበት ቀዬ ስላዋረርሽኝ የግድ ታስከብርኛለሽ ብሎ አላት። የእውነትም አንተ ሰውዬማ አብደሃል ብላ ስትለው ማበድንማ ገና አላሳየውሽም፣ አሁን ምን ታስቢያለሽ ብሎ አላት። ምንም የማስበው ነገር የለኝም፣ እንደውም ከዚህ በኋላ የፈለግከውን ነገር አድርግ ብላ ስትለው እንደዛ ከሆነ ትንሽ ሰዓት ብቻ ጠብቂኝ ብሎ ሂዶ እግሩን እየቆረጠ ቪዲዮ ሰርቶ ለአደይ አሳያት። አደይ እጅግ ከባድ ነገር ገጠማት። እሺ እንዳትል ዲቭን ታፈቅረዋለች፣ እምቢ እንዳትል ዲቭ እየተሰቃየና በመከራ ውስጥ ነው ያለው። በሌላ በኩል የአደይ እናት እባካችሁን እያለች ብትለምን አርፈሽ ብትቀመጪ ይሻልሻል። አንቺ ትልቅ ሴትዮ ነሽ፣ እንደተከበርሽ ተቀመጪ። የምትይ ከሆነ ደግሞ እንደ ባለቤትሽ አስገብቼ ነው አንቺንም የምቆልፍብሽ ብሎ አላት። ምን እያልክ ነው? አዎ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ይህ የአባቷና የአደይ ጉዳይ ነው እንጂ የአንቺ ጉዳይ አይደለም። ልጅሽን ትወጃታለሽ፣ ታፈቅሪያታለሽ፣ ግን ደግሞ ይህ ማለት የአንቺ ኃላፊነት ናት ማለት አይደለም ብሎ አለ። የእውነትም አንተማ አብደሃል ብላ ስትል ምን ችግር አለው ታዲያ? ማበድም ከተባለ ያበርኩት ያው በእናንተ ፍቅር አይደለም እንዴ ብሎ መለሰላት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዶክተር አደይን በፍጹም እኔማ ብቻሽን አልተውሽም ብሎ አላት። እኔ ምልህ አንድ ጥያቄ ልጠይቅህ ዶክተር፣ ግን አንተ ለምንድን ነው በሄድኩበት ሁሉ የማላጣ? አንተስ በዚህ ልክ ለምንድን ነው ስለ እኔ የምትጨነቀው ብላ አለች። ቆይ ምን እያልሽ ነው? መጨነቅ የለብህም እያልሽ ነው እንዴ? አይ ግን ደግሞ በተለየ ሁኔታ እኮ ከምንም በላይ ታስብልኛለህ። ይሄ ነገር ደግሞ በጣም ግራ አጋብቶኛል ብላ አለች። ምን? አዎ የምሬን ነው። ምክንያቱም የእውነትም ግራ የሚያጋባ ነገር እኮ ነው። እስኪ ንገረኝ፣ የእውነት ማንሙት ማን ነው እንደዚህ የሚያደርገው ብላ ስትል እኔ እንግዲህ በራሴ አድርገዋለሁኝ፣ የሌላውን ግን አላውቅም። አደይ ደግሞ ለምን የሚለው ነገር አንድ ቀን ይገባሻል። ምን ማለት ነው? በቃ አደይ አሁን ዲቭን
ብናመጣው ይሻላል። ለማንኛውም ዳይመንድን እንያዝ ብለው ዳይመንድን ይዞ ሲሄዱ እኔ ምልሽ አደይ ግን ደግሞ በዚህ ልክ ዶክተር ለምን ላንቺ መስዋዕትነት የሚከፍል ይመስልሻል ብሎ ሲላት ጓደኛ ስለሆንና አያደይ ግን አንቺ መቼ ነው ነገር የሚገባሽ ብሎ አላት። ምን ማለት ነው ዳይመንድ? አላውቅም በሄድሽበት ሁሉ ምንም አይነት ነገር እየገባሽ አይደለም። ለማንኛውም ግን ልሽ ደግሞ በጣም ብዙ ነገሮች እየተፈጠሩ ነው። እንዴ ምንድን ማለቴ? እሱ እየወደደሽና እያፈቀረሽ አንቺ ግን ወደ ሌላ ነገር ትሰማኛለህ? እኔ ማንም የእውነት በህይወታችን ቢገባ ከዲህ ውጭ በፍጹም አላደርገውም ብላ አለች። የእውነትሽና የእውነት እንደዛ ካዋረደሽና ካሰቃየሽ በኋላ እንደዚህ ልታደርጊ ነው? አዎ መጠርጠር ውስጥ ታዲያ። ስለዚህ ዲቭ እኮ በፍጹም የሚጠላ ምንም ነገር የለውም። በእርግጥ አዎ እናቱ በጣም አረመኔና ጨካኝ ናት። እኔንም ደግሞ በጣም ብዙ ነገር ብላኛለች። ግን ደግሞ የይቅርታ ልብ ሊኖረኝ ይገባል ዳይመንዶ ብላ አለችው። ኩኩሻ ዳይመንድን ትሰማኛለህ? እኔ የምሰማኝ ስሜት አንተን አይሰማህም ወይ ብላ አለችው። ምን ማለት ነው? በተደጋጋሚ ከአንተ ጋር ሳወራ የሌለ ስሜት እየተሰማኝ ነው ብላ ስትል በጣም ሳቀባትና ብቻ ይሄን ፉንቃ ምናምን እንዳትይም ብሎ አላት። ምን ችግር አለው? የእውነት ፉንቃ ኃጢአት ነው እንዴ ብላ ስትለው ኃጢአት አይደለም፣ ግን ደግሞ እኔ አሁን ላይ የማስተናግድበት ምንም ነገር የለኝም። ለነገሩ አታስቢ። ምን ማለት ነው? ምክንያቱም አንድ ሰው መጥቶ እስከሚልፍሽ ድረስ ነው። ምን? አዎ። ምን ነው ትፈቅዳለህ እንዴ? ለምንድን ነው የማልፈቅደው? እኔ እኮ ያው በመጡ ቁጥር እዚህ ያሉትን ሴቶች በሙሉ አዳዳርኩኝ። እስኪ አደይን እንደገና ደግሞ አሁን ደግሞ ያው ማንን መሰለሽ ሻኪራዬን እያጫወትኩ ነው ለዶክተሩ ማለት ነው። እና ስለዚህ ይሄ ነገር ጥሩ ነው ማለት ነው። ያው በይው አንቺንም ደግሞ ለአንዱ አደርግሻለሁኝ ብሎ አላት። በጣም ታሳፍራለህ፣ ግን ደግሞ ይሁን ለማንኛውም እንደፈለክ ብላ ስትል በጣም ጥሩ አየሽ፣ እንደዚህ ነው የሚያምርብሽ ብሎ አላት። ቅምጥልና ዳይመንድ በጣም ሲጨቃጨቁ ማዘሯ እኔ የምላችሁ ቆይ እናንተ ሰዎች ግን ልጅ እኮ አያስፈልጋችሁም። ምን ማለት ነው? እናንተ ራሳችሁ ልጅ ናችሁ ማለቴ ነው። ለምንድን ነው በዚህ ልክ የምትጨቃጨቁት? ቆይ በመካከላችሁ ምን ተፈጥሮ ነው ብላ ስትል ምንም አልተፈጠረም፣ ግን ደግሞ እያንዳንዱ ነገር በጣም ከባድ ነው። ምኑ? በቃ የምናየው የምንሰማው፣ በዛ ላይ ከዛች ልጅ እራቅ ስለው አይርቅም። እኔ እኮ ለሱ አስቤ ነው እንጂ ቅናት ብቻ አይደለም። እና ደግሞ ማዘሯ ሁሌ እሱን ስከታተል ከሱ ውጭ ማንም እንደሌለኝ ነው የሚያውቀው። ስለዚህ ምን እንደምልሽ አላውቅም ብሎ ሲል አታስብ፣ ሁሉም ነገር ይስተካከላል። አዎ ብታስተካክሊው ኪንጎዬ፣ በእርግጥ እሷ እኮ ላንተ አስባ ነው እንደዚህ የምትቆረቆርልህ፣ ግን ደግሞ አንተም ልትገነዘብ ይገባል። ማዘሯ ታዲያ ሆን ብላ ከመጣች ቤቴ እኔ ምን ላድርግ? መቼስ አትምጫ አልላትም። ምክንያቱም መንገዱ ሁሉ እኮ የሁሉም ነው። እንደ አጋጣሚ እድል የሆነና ልክ እሷ ስታቅፈኝ መጣች እና የእውነትም እውነት ተመሳሰለባት። ጭራሽ አላምንህም ብላ አለችኝ። አይ ዝም ብላ ነው። በፍጹም ኪንጎዬ አሁን ሂደህ አናግራት ብላ አለችው። ሂዶ እባክሽ ቅምጥል እንደዚህማ አታድርጊ ብሎ ሲላት እኔ ምን አደረግኩኝ? እስኪ ንገረኝ። እኔ እኮ ላንተ አስቤ ነው እንጂ እኔ ምን አገባኝ? የፈለከው ሰው ጋር ማደር መዋል፣ እንዲሁም በጣም ብዙ ነገር ማድረግ ትችላለህ። ግን ደግሞ በጣም የሚያስከፋውና የሚደብረው ነገር ምን መሰለክ? ያለመወደድ። ቆይ ቅምጥል እንደማልወድሽና ፍቅርሽ ነው እንደምታውቂው። ቆይ ለምንድን ነው ማለቴ ሰውን መማታት እንዲሁም በጣም ብዙ ነገር ማድረግ ትችላለሽ። ከዚህ ሁላ ግን እኔን መረዳት ነው ያቃተሽ ብሎ አላት። አዎ የእውነትን እኔ አንተን አልተረዳሁህም። በጣም የምታስቢውና የምታደርጊው ነገር በጣም ነው የሚያበሳጨው። ስለዚህ ከዚህ በኋላ ልችልሽ አልፈልግም። ማስተካከል ካለብሽ አስተካክሊ ቅምጥል፣ ካልሆነ ግን መለያየት አለብን ብሎ አስረግጦ ነገራት።
ቅምጥሌም ከባድ ውሳኔ ወሰነች። እንደፈለክ ግን ደግሞ ያች ቤቲ ተብዬዋን አልለቃትም ብላ አለች። አደይ ምን ተወስን ይሆን? በኮሜንት አሳውቁ።